ሄሎ እንዴት ናችሁ? ዛሬ ደግሞ በአዲስ ነገር ነው የመጣሁት። በአዲስ ነገር ስል ግን በአዲስ እቃ ነው። አብዛኞቻችሁ ድምፅሽ አይሰማም። ትራይ ቱ ዩዝ ማይክ ምናምን ያላችሁ ሲሪየስሊ ወስጄው ገዝቻለሁ፣ ግን አሁንም ኳሊቲውን ስላልወደድኩት አም ጀስት ጎና ትራይ ቱ ስፒክ ላውደር። ዛሬ ማውራት የፈለግኩት ስለ ሰልፍ ሪፍሌክሽን ታይም ነው። ሰልፍ ሪፍሌክሽን ታይም ማለት ከራሳችን ጋር ስለመነጋገር ነው እና ስንቶቻችንን አሁን ለምሳሌ ብዙ ልጆች ያሉን አለን፣ ትዳር ያለን አለን፣ በጣም ብዙ ስራ ያለን ሰዎች አለን፣ የተለያየ ሬስፖንሲቢሊቲ ያለብን ሰዎች አለ ወይ በተለያየ በሶሻል ሚዲያም በሉት በምንም ነገር ዲስትራክትድ የሆኑ ሰዎች አለን እና ምን ያህሎቻችንን ከዚህ ሰዓት ሁሉ ለራሳችን ጊዜ ሰጥተን ከራሳችን ጋር የምንነጋገረው? አይደር በጣም እንነጋገር እየመሰለን ይሆናል። ኧረ እኔ ከራሴ ጋር ብቻዬን ነው የምኖረው ወይም ብቻዬን ነው ያለሁት ወይም በጣም እነጋገራለሁ ብለን አስበን ሊሆን ይችላል። ግን አብዛኞቻችን ይመስለናል እንጂ እያደረግነው አይደለም። ማለት ህይወታችን ላይ we have to pause and reflect ምን እያደረግን ነው የሚለውን ነገር ቆመን ማሰብ አለብን እና this could be anywhere and everywhere ማድረግ የምንችለው ነገር ነው። ኩክ እያደረግን ማድረግ እንችላለን። ቤት እያጸዳን፣ ስፓ እየገባን፣ ዋክ እየወጣን፣ ጂም እየሄድን ማንኛውንም ሰዓት ግን ያለምንም ዲስትራክሽን፣ ያለ ስልክ፣ ያለ ዘፈን፣ ያለ ፊልም፣ ያለ ምንም ነገር ፍሬሽ ኤር እየወሰድን ብንችል ፍሬሽ ኤር ካልሆነም ግን ያው ዞሮ ዞሮ ምን ያህሉን ማለት ስልክ ይዘን ጥግ ጋር ስለተቀመጥን ብቻችንን ስለሆንን ከራሳችን ጋር እየተነጋገርን ነው ማለት አይደለም። ግን የህይወቶቻችን ያደረግናቸው ዲሲዥኖች ላይ ምናምን ምን ያህል ነው ሪፍሌክት የምናደርገው? እና በላይፍ ኖይዝ ብዙ ጊዜ በጣም ዲስትራክትድ እንሆንና ከስራ ሰዓት ውጭ የምናሳልፈው ነገር መዝናኛው ሪፍሌክት የምናደርግበት ነገር አይሆንም ብዙ ጊዜ እና ይሄን ግን በጣም እንድታስቡበት ፈልጋለሁ። እኔ ፐርሰናሊ አይ ትራይ ማይ ቤስት ከድሮ ጀምሮ ከራሴ ጋር ጊዜ ማሳለፍ እወዳለሁኝ። የኔ ችግር የነበረው ያው ብዙ ጊዜ ከራሴ ጋር ሳስብ ኦቨርቲንክ አደርጋለሁ ምናምን የሚለው ስለነበረ ነው። ግን እሱም ቢሆን ስቲል ሪፍሌክት ከማድረግ ከራስ ጋር ከመነጋገር ወደኋላ ሊያደርገኝ አይገባም። አሁን እንዲያውም አይ ሪሰንትሊ ሙቭ ቱ ዘ ዩኤስ። ስለዚህ ከራሴ ጋር በጣም ብዙ ሰዓት ነው ያለኝ እና እዚህ የመጣው እንዲያውም ቲንኪንግ አውት ላውድ የምላችሁ እናንተ ጋር ሪፍሌክት የማደርገው ነገር ይሆናል። ግን ባካችሁ ዶንት ኤቨር አንደርስቲሜት ማለት አይ ፊል ላይክ ከጸሎት ቀጥሎ ትልቅ ቴራፒ ነው ብዬ የማስበው ከራስ ጋር መነጋገር ነው እና እባካችሁ ይሄንን ልምድ እንድታዳብሩ ፈልጋለሁ። ከአሁን በኋላ ረዘም ያለ ነገር እንድታወሪ እንፈልጋለን። በጣም ትጠገበኝ ያላችሁ I will try my best እና thank you